ሰላም ሰላም እንዴት ናችሁ? ዛሬ አንድ እስኪ ነገር ላሳያችሁ ጎግል ማፕ ላይ እንዴት አድርገን የቢዝነስ ተቋማታችን ሌሎቹም ቦታ ሊሆኑ ይችላሉ። እኛ የፈለግነውን ቦታ ብቻ ጎግል ላይ ሰርች አድርገን እንድናገኘው ስም እንሰገን ጽፈን ጎግል ላይ ማስገባት እንደምንችል አሳያችኋለሁ። ምሳሌ ሆቴል ሊሆን ይችላል። የተለያዩ የቢዝነስ ተቋማት ሊሆኑ ይችላሉ እና ሰው በቀላሉ ጎግል ላይ ገብቶ ሰርች አድርጎ አድሬሳቸውን ከጎግል አግኝቶ መምጣት እንዲችል እንዴት አድርገን ማስገባት እንደምንችል አሳያችኋለሁ ማለት ነው። በመጀመሪያ ምን ማድረግ ታደርጋላችሁ? እቺ ሰማያዊ ምልክት አለች አይደል? እቺ ከእቺኛዋ እቺን ሰማያዊ ምልክቷን ስትነኩ አላችሁበት ቦታ ቀጥታ ዙም አድርጎ ያመጣላችኋል ማለት ነው። እኔ ያው ዙም የማደርገው ከሴኩሪቲ አንፃር ነው። ግን ኖርማሊ የምታደርጉ ዙም ያደርጋል ካልሆነም ደግሞ እናንተ ታውቁታላችሁ ቦታውን ፈልጋችሁ ዙም እያደረጋችሁ ቦታውን ስለምታውቁት ታደርጉትና የምትፈልጉት ቦታውን ስታገኙ እዛ ላይ አድርጋችሁ ስታገኙት እሱ ላይ ምን ታደርጋላችሁ? ለምሳሌ አሁን ይሄ ቤት ሆቴል ነው ሆቴል ቢሆን የኔ ሆቴሌ ነው ብዬ ባስብ የቢዝነስ ተቋሜ ነው ብዬ ባስብ እሱን ታግ እንደምጽፍ እየሞላው አሳያችሁ። ቤቱ ይሄ ነው አይደለ ልክ መሃሉ ላይ ጫን አድርጋችሁ ትይዛላችሁ ከዛ ቀይ ምልክት ይቺ በቀይ ምልክት እሷ ትመጣላችኋለች ማለት ነው። እሷ ስትመጣ ከታች ላይ ምን ይመጣል? አድ ሚሲንግ ፕሌስ የሚለውን እሱን አንዴ ጫን እናደርገዋለን ማለት ነው። አድ ሚሲንግ ፕሌስ የሚለው ከነካነው በኋላ ፎርም ያመጣልናል። ፕሌስ ኔም ሪኳየርድ ይላል። ይሄኛውን ለምሳሌ እኛ ሆቴል ነው ብያለሁኝ። ሀበሻ ሆቴል ይሄ ሆቴል የቢዝነስ ተቋሚ ስም ቢሆን ካታጎሪውን ያስመርጠኛል ምንድነው ይለኛል። ሆቴል ነው፣ ፉድ ኤንድ ድሪንክ ነው፣ ሾፒንግ ነው፣ ሰርቪስ ነው፣ ሆቴል ነው፣ አውትዶርስ ሪክሬሽን ነው፣ ሪሊጅን ነው፣ የሃይማኖት ተቋም ነው ወይ ምንድነው? በቃ እያንዳንዱ ዝም ነው በዚህ ውስጥ ካታጎሪ ውስጥ መሆን አለበት መቼም ይሆናልም ማለት ነው። ምሳሌ እኔ ሆቴል ስለሆነ ሆቴል የሚለውን እነካዋለሁ። ሆቴል ከነካው በኋላ ምንድነው አሁን ስፔሲፊካሊ ደግሞ ከሆቴል ደግሞ ምንድነው? ይሄ ዳቦ ቤት ነው ምንድነው? በቃ ብዙ ያስመርጠኛል አይደለ ለምሳሌ ሆቴል ነው ያልኩት ሆቴልን ብዬ እመርጥለታለሁ። ሆቴልን ስመርጥለት ልክ እዛች ፒን ያደረግናት ላይ ቀይዋ ምልክት ላይ ያለችውን አድሬስ ቀጥታ ባይ ዲፎልት አድሬሱን ራሱ ይሞላዋል ማለት ነው። ይህን ከሞላልን በኋላ ሌላም ስልክ ቁጥርም እንዴት እንደሚሞላ ምናምን አለ እሱም ግን ኖርማሊ እሱ ሌላ ፕሮሰስ አለው ሌላ ጊዜ አሳያችኋለሁ። ሰሚት ማለት ነው ሰሚት እንለዋለን። ሰሚት ካልነው በኋላ ጎግል ፔንድ ያደርግና ቬሪፋይ አድርጎ ከተወሰነ ቀን በኋላ ጎግል ሰርች ስናደርገው ጎግል ላይ ማፕ ላይ ስንገባ ያንን የምንፈልገው ቦታ እናገኘዋለን ማለት ነው። ለቢዝነስ ብቻም ሳይሆን አሁን አንዳንድ ቦታ ክፍለ ሀገሮች ላይ የተለያዩ ቦታዎች አሁን ታዋቂ የሆነ ወይ ሃይማኖት ቦታ ሊሆን ይችላል አድሬስ የለውም የማናውቀው ቦታ ቢሆን እናደርጋለን እንደዛ አድርገን እኛ ቁጭ ብለን አለንበት ሆነን ያንን ጎግል ውስጥ ጎግል አድሬስ እንዲኖረው ስም እንዲኖረው ማድረግ እንችላለን ማለት ነው። ጎግል ይሄን የሚያስፈልገው ጂሜል ነው ኢሜል ያስፈልገናል በኢሜል አማካኝነት ኢሜል ካለን እኛ ማንኛውም ሰው ማስመዝገብ ይችላል ማለት ነው። ቀላል ነገር ነው። አመሰግናለሁ ሰሚትም አይደለም ያው እናንተን ለማሳየት ስለሆነ ነው ሰሚት ነው እናንተ ሰሚት ትሉታላችሁ። ፔንዲንግ ያደርግና የተወሰነ ቀን ይዞ ቬሪፋይ ያደርግላችኋል ማለት ነው። በኢሜላችሁ ይልክላችኋል ቴክስት። አመሰግናለሁ